ግብር ኩራት ነው ግብር ስንከፍል ግብር። ሰላም ጤና ይስጥልን ግብር ከፋዮቻችን እንደምን አላችሁ? ካስትሮ ቦንጃ ይባላለሁ። መካከለኛ ቁጥር 1 ቅርንጫፍ ጽሕፈት ቤት ታክስ ከፋዮች ትምህርት መሪ ባለሙያ ነኝ። አንድ አጭር ርዕስ ይዤ ቀርብ ያለው የማይሰበሰብ ዕዳ በዋጭነት ስለማስያዝ የሚል አጭር ርዕስ ይዤ ቀርብ ያለው። የማይሰበሰብ ዕዳ ሲባል ዕዳ ማለት ምን ማለት ነው? አንድ ነጋዴ በዱቤ የሸጡትን እቃዎች የንግድ ስራ ገቢ አድርጎ ተይዞ ወይም መዝግቦት ከሆነ ሳይሰበሰብለት ሲቀር ዕዳ ተደርጎ ይወሰዳል ማለት ነው። ያንን ዕዳ የተያዘውን ገንዘብ በዋጭነት ለማስያዝ የሚያስፈልጋቸው መስፈርቶች ምን ምንድን ናቸው የሚለው ነገር ሲሆን፣ አንደኛ የሚያስፈልገው የንግድ ስራ ገቢ ተደርጎ መጀመሪያ መመዝገብ አለበት ወይም መያዝ አለበት። ሌላው ሁለተኛው ያንን ዕዳ የተመዘገበውን ዕዳ ቀጥታ ለማስመለስ የሚያስፈልጉ አስፈላጊ የሕግ እርምጃዎች ወስዶ ማስመለስ ያልቻለ እንደሆነ፣ ሌላው ሶስተኛው የተመዘገበው ያ ዕዳ ከሂሳብ መዝገብ ላይ የተሰረዘ ከሆነና መጨረሻው የተሰረዘው የሂሳብ ወይም የዕዳው መጠን ከሚጠየቀው ወይ በዋጭነት እንዲያዝለት ከሚፈልገው ገንዘብ ጋር ማች ወይም እኩል ሲሆን፣ ከዛ የሚበልጥ ከሆነ በልዩነቱ ካለ በልዩነቱ ላይ ታክስ የሚከፍል ይሆናል። የማይሰበሰብ ዕዳ ለማስመለስ የሚያስፈልገው በዋጭነት ማስያዝ የሚችለው በእነዚህ 4 መስፈርቶችን ሲያሟላ በዋጭነት ለግብር ከፋይ እንዲያዝለት በሕግ ይፈቀዳል ማለት ነው። ሌላ ጊዜ በሌላ ፕሮግራም እስከምንገናኝ ደህና ሁኑ።